ሰላም ውድ የብርሃን ፊደል ቤተሰቦች እንደምን አላችሁ? ይህ ብርሃን ፊደል ነው። እኔ ደግሞ ዳኛ ነኝ። ብርሃን ፊደል እንግዲህ እናንተን አማርኛ ማንበብና መጻፍ እንድትችሉ በማድረግ ላይ ይገኛል። በየትኛውም ዓለም ሆናችሁ በየትኛውም የእድሜ ደረጃ ላይ ብትሆኑ ባላችሁበት ሆናችሁ በኦንላይን እንድትማሩ እድሎችን እያመቻቸላችሁ ነው የሚገኘው ብርሃን ፊደል። እናንተ ደግሞ የእድሉ ተጠቃሚ መሆን መቻል አለባችሁ። ዛሬ ይዤላችሁ የመጣሁት አማርኛ ፊደላት ክፍል 6 ነው። እንግዲህ ዛሬ በዚህ ነው የማስቆጠራችሁ። በጣውላ ነው የምንቆጥረው። ኦኬ ባላችሁበት ሆናችሁ በየትኛውም ዓለም የትኛውም ኢትዮጵያ ውስጥም ከሀገር ውጭም የትም ብትሆኑ ባላችሁበት ሆናችሁ መማር ትችላላችሁ። በሳምንት 5 ቀን ቆንጆ አድርገን ነው የምናስተምራችሁ። እናንተ ብቻ እዚህ ላይ በምናስቀምጥላችሁ ስልክ በቴሌግራም በኢሞ በዋትስአፕ ሃይ በሉን፣ መማር ፈልጌ ነው በሉን፣ ድምፅ አስቀምጡልን፣ ደውሉልን። ባላችሁበት ሆናችሁ ቆንጆ አድርገን እናስተምራችኋለን። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ነባር ቤተሰቦች ደግሞ እንደተለመደው ላይክ እና ሼር ያደርጋችሁ ለብዙ ሰው እንዲደርስ የበኩላችሁን አስተዋጽኦ መወጣት አለባችሁ። አክቹአሊ ማንበብ መጻፍ አለመቻል በዚህ ዘመን በጣም ከባድ ነው። በተለይ ደግሞ ትልልቅ ከተሞች ላይ የምትኖሩ ከሀገር ውጭ ያላችሁ ሁላችሁም እንዳጠቃላይ ማንበብና መጻፍ ማትችሉ ሰዎች በደንብ ትረዱታላችሁ ይህን ጉዳይ። ብዙ ነው የምንናገረው ማንበብ መጻፍ ባለመቻላችን የሚመጣ ችግር ብለን ስናነሳ በጣም ብዙ ችግሮችን ነው የምናነሳው። ሁልጊዜ ነው ማነሳላችሁ። እናንተ አሁን ላይ እድሎችን መጠቀም መቻል አለባችሁ። እንዳልኳችሁ ይሄ እድል የትም የሚገኝ እድል አይደለም። የትኛው ከዚህ በፊት ወይም ደግሞ ከዚህ ከዓመታት በፊት እንደዛ ይሄን ነገር አልነበረም። ይሄ ነገር በቅርብ ጊዜ የተጀመረ ነው። በተለይ ኢትዮጵያ ውስጥ ብዙ ልጆች ማንበብ መጻፍ የማይችሉ ወገኖቻችንን ማንበብ መጻፍ እንዲችሉ በማድረግ ረገድ በጣም ብዙ ጥሩ የሆነ ተጽዕኖ እያሳደሩ ነው የሚገኙት። አሪፍ እየገፋፋናችሁም ነው፣ ተስፋ እያገኛችሁም ነው ብዬ አስባለሁኝ። አይነጋም እንደው ጨልሟል እዚህ በኋላ መሽቷል ያላችሁት ጊዜ አሁን እንደገና የብርሃን ፍንጣቂ እያያችሁ ነው ብዬ አስባለሁ። በተለይ ደግሞ ማንበብ መጻፍ በመቻሉ ረገድ ማለቴ ነው። ብዙ እንዳላወራባችሁ ወደ ትምህርቱ ነው የምንሄደው። እንዳልኳችሁ ማንበብ መጻፍ አለመቻል ያስለቅሳል፣ ያሸማቅቃል። ብዙ ጊዜ ያሸማቅቃል ስላችሁ ተሸማቃችሁ ታውቃላችሁ ማለቴ ነው። ይሄ በራስ መተማመን እንዳይኖራችሁ ያደርጋል። በሐሳብ ላይ እንድትገለሉ ያደርጋል። አንዳንድ ውሳኔዎች ላይ በጣም ብዙ ችግሮች ነው ያሉት። ልጆቻችሁን ምን እንደተማሩ ምን እንዳዩ ዛሬ ትምህርት ቤት ምን ተምረው መጡ ብሎ እንኳን ልጆቻችሁን እንኳን ደብተራቸውን አይታችሁ መከታተል አትችሉም። ማንበብ መጻፍ ካልቻላችሁ ልጆቻችሁ ምን እንደሚጽፉ ምን እንደሚያነቡ እንኳን ማወቅ አትችሉም። ማንበብ መጻፍ ካልቻላችሁ ወደ ትምህርቱ ነው የምንሄደው። በሳምንት 5 ቀን ትማራላችሁ። እዚህ ላይ በምናስቀምጥላችሁ ስልክ በኢሞ በቴሌግራም በዋትስአፕ ደውሉልን። ይመቻችሁ። አማርኛ ፊደላት ክፍል 6 ይላል። አማርኛ ፊደላት ክፍል 6። ከዚህ በፊት በ5 ክፍል ፊደላትን አይተናል። አሁን ደግሞ ይሄ 6ኛው ክፍል ነው። በ7ኛው ክፍል ወይም ደግሞ በክፍል 7 ሌሎች ከዚህ በኋላ ያሉ ፊደላትን ነው ይዤላችሁ የምመጣው። እዚች ጋር የተወሰኑ ቃላት አሉ፣ እነሱንም እናያለን። ዛሬ መጀመሪያ የምናየው የ ነው። የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። አንዴ ደግምላችኋለሁ። ሁለት ጊዜ ነው ማነብላችሁ። የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። ዮ፣ ይ፣ የ፣ ያ፣ ይ፣ ዩ፣ የ። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ዶ፣ ድ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ። ደ። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። ጆ፣ ጂ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ። ጀ። ይህን ብትደግሙት ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ ትላላችሁ ማለት ነው። ይሄኛው ገ ነው። 7 ቁጥር የሚመስለው ከዘራ ነገር የሚመስለው ገ ይባላል። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣
ጎ ጎ ግ ጌ ጋ ጊ ጉ ገ ገ ጠ ጡ ጢ ጣ ጤ ጥ ጦ ጦ ጥ ጤ ጣ ጢ ጡ ጠ ጠ ጡ ጢ ጣ ጤ ጥ ጦ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጨ ጩ ጪ ጫ ጬ ጭ ጮ ጮ ጭ ጬ ጫ ጪ ጩ ጨ ጨ ፊደላትን እዚህ ጋር አሁን ያነበብናቸውን ፊደላት በደንብ ለማየት ያህል ብዙ ጊዜ እንናገራለን። የመጀመሪያ ድምጾች አሁን የደ ጀ ገ ጠ ጨ ትላላችሁ። አሁን በደንብ ማየት አለባችሁ፣ እየጻፋችሁ ነው መከታተል ያለባችሁ። የደ ጀ ገ ጠ ጨ። ይሄ ደግሞ ሁለተኛ ድምጾች አሁን ኡ ሚል ድምጽ አላቸው። እሱን በስፋት አሳያችኋለሁ። ዩ ዱ ጁ ጉ ጡ ጩ ኡ ሚል ድምጽ አላቸው። እነዚህ ይ ዲ ጂ ጊ ጢ ጪ ሶስተኛ ድምጾች ናቸው። እነዚህ ይ ዲ ጂ ጊ ጢ ጪ ትላላችሁ። ኢ ሚል ድምጽ አላቸው። እነዚህ አራተኛ ድምጾች ላይ ስትሄዱ ያ ዳ ጃ ጋ ጣ ጫ አፋችን ያስከፍቱናል። እነዚህ አ ሚል ድምጽ አላቸው። ያ ዳ ጃ ጋ ጣ ጫ። አምስተኛ ድምጽ ላይ ስትሄዱ እዚህ ቀለበት ያላቸው ደግሞ የ ዴ ጄ ጌ ጤ ጬ ኤ ሚል ድምጽ አላቸው። የ ዴ ጄ ጌ ጤ ጬ ትላላችሁ። ስድስተኛ ድምጾች እነዚህ ተነባቢ ድምጾች ነው የሚባሉት። ብዙውን ጊዜ ስድስተኛ ድምጽ ላይ ተነባቢ ድምጽ ነው ያለው። ራሳቸውን ችለው ይጠራሉ። ይ ድ ጂ ግ ጥ ጭ ይ ድ ጂ ግ ጥ ጭ። የመጨረሻዎቹ ኦ ድምጽ ያላቸው ዮ ዶ ጆ ጎ ጦ ጮ ዮ ዶ ጆ ጎ ጦ ጮ። እዚች ጋር ቃላት ይታያችኋል። እዚህ ጋር እንደምታዩት የለም 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 የለም፣ የዋህ 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 የዋህ፣ ደገመ 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 ደገመ፣ ደመቀ ደመቀ ደመቀ፣ ጀመረ 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 ጀመረ፣ ጀበና ጀበና ጀበና፣ ገጠር 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 ገጠር፣ ገጠመ ገጠመ ገጠመ፣ ጨመረ ጨመረ ጨመረ፣ ጨረቃ ጨረቃ ጨረቃ። ሰብስክራይብ፣ ፎሎ፣ ላይክ፣ ሪፖስት፣ ሼር ማድረግ እንዳትረሱ። ይች ልብ ቅርጽ የእናንተ ነች። ተጫኗት ተጫኗት። አብራችሁ ስለነበራችሁ እጅግ ነው የማመሰግነው። በክፍል 7 ሌላ ፊደላትን ይዘን እስከምንመጣ ድረስ ከዳኘ ጋር አብራችሁ ሁኑ። ስለመጣችሁ እናመሰግናለን። ይመቻችሁ።